መምጣታችን አይቀርም ግን አንድ ነገር አለ ምንድነው ይሄን ነገር እኔ አላቀም የሆነ ሴት መታናት እንግዲህ የሆነ ሴት መታ ሰይድ አገባብሽ በቃ ምናምን ብላ ወሬ ጀመረች ማለት ነው ከዛ ምን ብትለይ ጥሩ ነው ሰይድ ከሌላ ልጅ አለው ባጭሩ ሰይድ እኔ ጀሚላን ከወለድኩኝ በኋላ የጀሚላ ታናሽ ነው ልጁ ማለት ነው የጀሚላ ታናሽ ነው እና እንደ ቀልድ አድርጎ ምን ብሎ የነበረ መሰላችሁ የኔ ልጅ ወንድ እንዲሆን ፈልግ ነበር ስለኝ እኔ ያሰራውም እንግዲህ ያለው ነው የሚሰራው ነው ያሰራ አይስቀልድ ነው እንጂ ሴትም ይሁን ወንድ ችግር የለብኝም ማለት ነው አጥቃንም ወልጄ አጥቃንም እንግዲህ ሴት ናት አልহামዱሊላህ ሴት እንግዲህ አላህ አፍያ ልጅ ከሰጠኝ ለኔ በቂ ነው እኔ ወንድ 10 ራሱ ሴት በወልድ አልহামዱሊላህ ችግር የለብኝም ግዴታ ወንድ ካልሆነ ምናምን ብዬ አላማረርም እና ሰይድም ያኔ ወንድ በወንድ ደስ ይለኛል ግን ችግር የለውም ነው ያለኝ እንዴ መጀመሪያ ወንድ ጀሚላ እርጉዝኝ በጣም ነበር ወንድ የሚፈልገው ማለት ነው ጀሚላ እርጉዝኝ በቃ ወንድ መሆን አለባት እኔ ሴት ከሆነች አልፈልግም ወንድ መሆን አለባት ምናምን ወንድ መሆን አለበት እኔ ሴት ከሆነች ምናምን ይላል ሰና ያለ ሰው አብሮን የነበረ ሰው ሁሉ ያቃሉ ማለት ነው ጓደኞች ምናምን ያቃሉ ብዙ ሰው ያቃል ይሄን እንደሚል ጀሚላን ከወለድኩ በኋላ ግን 10 ሴት ለምናት ወልጅም ችግር የለውም ሴት ብትሆናለ አጥቃንም ሰውንድ ምንም ቅር አላለውም ይሄ እንዳባት እንዴ ሴት ጨመርሽብኝ ምናምን አንዳንድ ወንዶች ታቃላችሁ ይላሉ ሰይድ ግን ምንም አልመሰለውም ሰይድ ቅር አላለም ስለወረ ችግር የለም አልহামዱሊላህ ዋናው ጤነኛ ልጅ መውለዳችን ነው እኔ ችግር የለውም ወንድ ልጅ ተወልጃለሽ ገና ነሽ ገና እንወልዳለን ወንድ በቃ እስከምታቆሚ ድረስ ወንድም ይሁን ሴት እንወልዳለን አለ ማለት እስከምታቆሚ ድረስ ተወልጃለሽ ጭራሽ ወንድ ልጅ በወልድስ ምንም ችግር የለውም ማለት አዲ ነው አህምሽን ጤነኛ ልጅ ወንድ ልጅ ቢኖረኝ ደስ ይለኛል አላህ ካሰጠኝ ደግሞ ችግር የለውም ነው ያለው ወላሂ እንደዚህ ነው ያለው ለካንሱ የሰራውን ሰርቶ ነው ወንድ ልጅ ከሌላ ስላለው ከሌላ ስለወለደ ከኔ ጋር ምን ወንድ ልጅ ያስፈልጋል ስለዚህ ምንም ሰይድ አልከፋው አልደበረውም የኔ ሴት ልጅ መውለዴ ማለት ነው አይ ሴት ልጅ ወንድ ልጅ እንደው እንኳን ወንድ ልጅ መውለድ አለብሽ እንኳን አላለ የሐራም ልጅ ወልዶ መጥቶ ዛሬ እዛ ኢትዮጵያ ሄዶ አዩና ግብቶ ሰና ላይ የሐራም ልጅ ወልዶ ኢትዮጵያ ላይ ልጅ አለ መኖር በምን አቃለው እኔ ምን በወጣኝ እናቴ ጨጓራ ይርድብን የሚለው በዚህ ባዩ ተናድጄ በዚህ ደግሞ አሁን እንችን አዩ ዘመርዝ ጥጥታ ገባት አሁን ደግሞ እቺ የልጁና ስለሆነች ካላገባዋት ሌላ ነው መጀመሪያውን ሲፈጠር እዚህ ጋር ልጅ ካለው ከተሳሳተ እንኳን ንካረግም ሲፈጠር እኔ እንደሰማሁት ከሆነ አንዴ የሐራም ልጅ ከሆነ በኋላ ኒካ ቢታሰርም ያ ልጅ በቃ የሐራም ልጅ እንደሆነ ነው የሚቀረው በሐራም ሄዶ ወልዶ ከዛ እንደገና ኒካ አድርጎ ከዛ እንደገና ደግሞ ከሶስት ሴቶች ምን በወጣኝ እኔ በቃ አላስ እኔ እውነት ልንገራችሁ እኔ ቱን አሁን እዚህ ጋር እሰራለሁ ስለነሰይድም ላውራ ምን ልበል እዚህ ጋር እኔ በቃ እንደ ስራ ነው እንጂ የምሰራው እኔ ሰይድን ፈልጌው አይደለም እኔና ሰይድ በቃ መቼም የኔና ሰይድ እንደዚህ በቃ ታረቁ እንዴ ሰው እኮ ይወላችሁ ግዴታ እኮ አብሮ ባልና ሚስት ግዴታ አብሮ ተጋቡ አይደል ልጅ ወለዱ አይደል ግዴታ አይደለም አብሮ መኖሩ ግዴታ አይደለም እነ ጀሚላን ደግሞ እንደዚህ እንደደበኩኝ እኮ አልቀርም እኔ አባታቸውን መቼም ቢሆን እኔ ልጆቼ እኔ እንደውም ከወለድኩኝ በኋላ እኔ ከሰይድ ጋር እንደውም ረጅም ጊዜ ሳልወልድ የቆየሁት ከወለድኩ በኋላ ይሄ ነገር እንዲመጣ አልፈልግም ነበር ልጆቼ በፍቅር እንዲያድጉ ነው ፈልገው እኔ ከሰይድ ጋር ራሱ እንደዚህ ልጆቼ ያዩ መጨቃጨቅ ራሱ አልፈልግም ልጆቼ በቃ በንጹህ አይምሮ እንዲያድጉ ስለምፈልግ ወላሂ እና እኔ ምንድነው በቃ خلاص አሁን እዚህ ጋር የኔና የሰይድ ህይወት እዚህ ጋር ያበቃል በቃ አላህ ሁለት ልጆች ሰጥቶናል አልহামዱሊላህ በቃ ልጆችን በመውለድ በጣም ደስተኛ ነኝ ወላሂ ምንም የሚቆጨኝ ነገር የለም ባልወለድኩን ኑሮ ማለልም ለሰከንድ ራሱ አይደለም ወላሂ አልহামዱሊላህ አላህ በቃ ፈቅዶና መርጦ እና ስላረገኝ አልহামዱሊላህ ረቢል ዓለሚን በቃ አላህ ያሳድግልኝ እነዚህ ልጆች ማለት ነው በጣም ደስተኛ ነኝ በልጆቼ በጣም ከመላችሁ በላይ እና በተረፈ ምልላችሁ ፈልጌ ነው አላህን ፍሪ ታረቂ አትበሉኝ አልታረቅም ከሰይድ ጋር በቃ ዛሬም ይሄን ነግሬያችሁ አላህን ፍሪ እንደማትሉኝ ተስፋ አድርጋለሁ በቃ ባጭሩ የኔና የሰይድ ህይወት እዚህ ጋር ያበቃል ማለት ነው
እኔ እዚህ ጋር ዝም ብዬ ከዚህ በኋላ እንገናኝ ምናምን የምለው እኔ ዝም ብዬ ነው እንጂ የማወራው እኔ በልቤ አጨርሻለሁ ማለት ነው። አለቀ። ሲፈጠር እናንተ ስታስቡት ከሰይድ ጋር የምታረቅ ከሆነ ወይ ሰው ጋር ልሄድ እችላለሁ እኔና ሰይድን የሚያስታርቃል ወይ ደግሞ ያስማማናል ብዬ የማስበው ጋር ወይ ደግሞ ልክ እንደማንኛውም ሴት ባድር ብውል የተወሰነ ጊዜ ነው እንጂ የዚህን ያክል ከሰይድ ጋር የማታረቅ ሀሳብ ቢኖረኝ ከሰይድ ጋር የመመለስ ሀሳብ ቢኖረኝ ቤቴን ሽጬ ያንን ሁላ ነገር ትቼ ጓደኞችን አብሬ ኖርኳቸውን ትቼ ወደማላውቀው ሀገር አልመጣም። ስለዚህ ያኔ ከሰይድ ጋር ያለኝ ነገር በቃኝ ብዬ ነው ያንን ሁላ ነገር ትቼ የመጣሁት አድርጌ ቤቴን ከሸጥኩኝ በኋላ ምን አይነት መታረቅ ነው ከሰይድ ጋር የምታረቀው? ለዚህን ያክል እኔ የዚህን ያክል ንዴት የሚጫወትብኝ እኔ በንዴት እንደዚህ ተናድጄ የማደርገው መጥፎ ነገር የለም። ደስ ከሚለኝ ከምወደው ባህሪ በንዴት ወይ ደግሞ በኋላ ከተናደርኩኝ ንዴት ከሄደ በኋላ ወይኔ ባላረኩት ምን አይነት ሴት አይደለም። ለምን መጀመሪያ ከመድረጌ በፊት ወላሂ በርዘግጬ ቁጭ ብዬ ነው የማወራው። እኔ ይሄን ነገር ባረገው ይጎዳኛል ወይስ አይጎዳኝም? ከዛ ነው ነገሮችን ካደረኩኝ በኋላ በቃ የሆነ ነገር ይሁን ብዬ የሆነ ነገር ተሎ አላረግም። ለመወሰን በጣም እቸገራለሁ ማለት ነው። የሆነ ነገር ይሄ ነገር ቢፈጠርስ በኋላ እንደዚህ በሆነስ ብዬ አስባለሁ። የሆነ ነገር ከወሰንኩ በኋላ ደግሞ ማለት ወደ ኋላ መመለስ አልፈልግም። ስለዚህ ከሰይድ ጋር ያለን ነገር እዚህ ጋር ያበቃል ማለት ነው። ልጆቹን አሳየዋለሁ። በአላ ልጆቹን አሳይ የምትሉ ልጆቹን አኪድ እስከ መጨረሻው ልጆችን አታይም ብዬ እኮ አንተላለም። ጀሚላ ትንሽ ራሷን እስከምታውቅ ስልክ ለራሷ ዘግታ ከፍታ ሲናፍቃት መደወል እንደዚህ ገና በደንብ ራሷን ስትችል ስልክ አለ ደግሞ ሂጂ አባትሽ ጋር ሂደሽ ነይ ስላት ራሷን ስትችል ራሷን ማያስ ስትጀምር እኮ አገናኛቸዋለሁ። እንደዚህ ተደብቄ እኮ እስከመቼ እንትን እላለሁ? ነገም ልጆቼ ይወቅሱኛል። ለምን ከአባታችን ደበቅሽን? እኛ ከፈለግን ካንቺ ጋር እናድጋለን፣ ከፈለግን ከአባታችን ጋር እናድጋለን። ለምን ምርጫ ሰጠሽንም? ጀሚላ አሁን ልጅ ስለሆነች ነው። ነገ ከፍ ስትል አባቴ ታለ ማለቱ አይቀርም። አባቴ ማየት እፈልጋለሁ ማለቱ አይቀርም። ከፍ ስትል ማለት ነው። አሁን ልጅ ስለሆነች ገና ሳይድ ሲሄድም ገና 2 አመት ከምናምን ልጅ ነበረች። ለዛ ነው አሁን 3 አመት ሊሞላት ነው ማለት ነው። እና በጥቅሉ ለዛ ነው እንጂ ልጆቹንም እስከ መጨረሻው አያይም ማለት አይደለም። አዩን ደስ ይበላት ላላችሁ ደስ ይበላት። በቃ ልጇን እዚህ ያለውንም ወደ ኢትዮጵያ ተወሰደውና ከፈለገች ታሳድገው ማለት ነው። አሁን የኔን ልጆች እንደዚህ ከሚፈልግ እሷ እንደኔ ትውሌ ወታ እንትን አትል። ስራ ሰርታ ነው የአረብ ሀገርን ስራ ማንም ያውቃል። ስለዚህ ልጁን ይርዳ። አሁን ለኔ የትኬት ራሱ ከስሬ ምናምን ይላል። እኔ ዝም ስላልኩኝ ነው። የትኬት ከመከስሬ ይሄኛውን ልጅን አታሳድገውም? ለሷ ብር አትልክላትም ወይስ ማንም? ሱመያ መቼም ደፍራት አታወራውም። ይሄንን ነገር መቼም ባሌ ሐራም ሰራ ብላ አታወራም ብለህ ካስበህ ነው። ለእርዳ ልጅክን ለልጅክ ብር ላክለት እንደ ግዴታ እኮ የሐራም ስለሆነ ብቻ ዝም ማለት የለብም። ላክለት። ነገ ልጅ እኮ ይጠይቃል። ዙሮ በእናንተ ስተት ልጁ ምን እንዳለበት እና ነው ከአንተ ልጆች እኩል ሆኖ የማያድገው። የተሳሳታችሁት የተጃጃላችሁት ሐራም የሰራችሁት እናንተ፣ እንደ አላህ በማይወደው መንገድ የተራመዳችሁት እናንተ። ልጁ ምን አገባው? በእናንተ ቆሻሻ ተፈጠረ። ስለዚህ ልጁን እርዳው። ደግሞ ሲያሳዝን ሲያምር እኮ ብታዩት በጣም ነው የሚያምረው። እውነት በጣም ነው ያሳዘነኝ። እኔ እውነት ለመናገር ከሆነ እኔ እዚህ ጋር ራሴ ምስኪን ምናምን ለማድረግ ፈልጌ አይደለም። ወላሂ በእንደዚህ አይነት ስህተት የሚፈጠሩ ልጆች በጣም ነው አንጀት የሚበሉት። ወላሂ ላዚም በጣም ያሳዝኑኛል። ለምን በእናት አባት ድንጋይ በሆነ አስተሳሰባቸው አስለ እንደዚህ አይነት ሐራም የሚሰራ ሰው ጤነኛ አይደለም። የሆነ በቃ ለደቂቃ ስሜቱ ብቻ ይራመዳል። ሴቷም ያችን ደቂቃ ታስባለች። ሌላው በቃ አይታያቸውም። በዛች ስህተት ውስጥ ልጅ ይፈጠራል። ከዛስ ልጅ እንዴት ያድጋል? በዚህ መሀል ልጅ እኔ በጣም ያሳዝነኛል። በጣም ነው የሚያሳዝነኝ። እኔ ብችል ብወስደው እሷን አይኗን ማየት ራሱ አልፈልግም። እኔ መተው ሲነግሩኝ ራሱ ልጁን ነው ማየት እንፈልገው፣ እሷን ማየት አልፈልግም ነው ያልኩት። ለምን ነገ የልጆቼ ወንድም ነው። እኔ ይህንን ሀቂቃ ምንም በየትም በኩል መሻር አልችልም አይደል? እሷን በየትም በኩል ማየት ራሱ አልፈልግም። እሱን ግን ልጁን ግን የልጆቼ ወንድም ነው። ልጆቼ ነገ አባታችን ከውጭ ሳያገባ የወለደው ወይ ባልጎም የወለደው ወንድም አለን ማለት አይቀርም።
አይደል? እኛም ወንድም ካለን እኮ እኛ አባታችን ከውጭ የወለደው አባት ልጅ አለን ማለት አይቀርም። እኛ አድገን ማለት ነው። እንግዲህ እኔ አልሐምዱሊላህ እና ልጆቼ ነገ አድገው እንዲህ ማለታቸው ስለማይቀር ወንድማችን ሲሉ ወንድማቸው አይደለም ማለት አልችልም። ለምን ወንድማቸው ነው። እውነቱን መቀየር አልችልም። ብችል ደስ ይለኛል፣ ግን ስለማልችል የልጆቼ ወንድም ነው። ግን የልጆቼ ወንድም ቢሆንም አሁን እኔ የልጆቼ ወንድም ነው ብዬ መርዳት አለብኝ ምናምን አልችልም። እኔ መጀመሪያም እንደኔ አመጣጣቸው እንደዛ ነበረ፣ መርዳት እንዳለብኝ ማለት ነው። ወንድም የባልሽ ልጅ ስለሆኑ የሰይድ ልጅ ስለሆነ ልጅቷን አንዳንድ ነገር መርዳት እንዳለብኝ ነው ተላኪዋ የነገረችኝ ማለት ነው። እኔ ሱመያ አዲስ ታዲያ እግር ስከፍታ ማክራኛለች እና ነው ያውን መረዳው። እኔ ልጅ አሳዘነኝ። ግን እኔ ምን አገባኝ ራሳቸው ባቆሸሹት እኔ ሱመያ አዲስ ማጸደው ምን አገባኝና እኔ ገደል ትግባ አይመለከተኝም። እውነቱን መቀየር ባልችልም የልጁን ወንድምነት ግን እኔ እንደዚህ ሂጄ ወይ እኔ እናት አይዞሽ ምን ችግርሽ ምን ልርዳሽ ከባሌ ጋር እኮ ከኔ በፊት ቢሆን ችግር የለውም። ለዛውም የጀሚላ ታናሽ ነው አስቡት። ከኔ በኋላ ለሆነ ነገር እንደው እንደፈለገው ምን አይነት ምስኪን ሴት በሆነ ነው ሂጄ እንደው ብል ራሱ እዚህ ጋር ውሸት ነው። እንደው ብል ራሱ እንደው የሚያምን ላይጠፋ ይችላል። ግን አልችልም። ስለማልችል እኔ እሷንም ማየት አልፈልግም። ልጁን ግን ብታሳዩኝ ደስ ይለኛል አልኩ። ልጁን አይቼዋለሁ፣ ህፃኑ ማለት ነው። እሷን ግን ማየት ራሱ አልፈልግም። ግን ሰይድ አሁን እኔ በዚህ ጋር ልንገርክ፣ እኔ በውስጥ እንደዚህ ብላኛለች። ልጅ አለክ ወይስ የለክም? ልጁ ያንተ ነው ወይስ አይደለም? እኔ የምፈልገው ምንድነው? አረ ውሸት ነው ቢለኝ አምነዋለሁ። አረ እኔ አይደለም ልጁን እንዴ ከየት አመጣ ነው? ስመጣ አስረዳሻለሁ። ቆይ ያለውን ነገር ልጁ ያንተ ነው ወይስ አይደለም ብል እኮ ስመጣ በስልክ የሚሆን ነገር አይደለ? ስመጣ አስረዳሻለሁ። ከመጣ በኋላ እንደዚህ እኮ ነው እንደዚህ ወጥቶ አንድ ቀን ተሳሳትን ሳላስበው ምናምን ሊለኝ፣ ኧረ እባክህ ተው እንጂ። አዩን ሳታስበው በጥፊ መጣ ገባሃት። እዚህ ደግሞ ሳታስበው ዲቃላ ወለድክልኝ። ከዛ ነው ሱመያ አዲስ ዲቃላም ስለወለድክ እሺ ሰይድዬ ጎሽ እንኳን በቃ ተሳስተነ በቃ ችግር የለውም ይቅርታ አድርጌልሃለሁ። አዩንም እንኳን አገባሃት ይቅርታ አድርጌልሃለሁ። በቃ አብረን ምንም እንዳልተፈጠረ መኖር አልችልም።